ሰላም ውድ ቻናሌ ቤተሰብ ዛሬ ፍሪኩዌንሲ አናሊሲስ እና ኤስፒኤስኤስ በተለየ መንገድ አሳያችኋለሁ። የድሮንም አሳያችኋለሁ። የፈለጋችሁትን መርጣችሁ ተጠቀማላችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ፣ ይጠቅማችኋል። መጀመሪያ ኤስፒኤስኤስ ዳታ ሴቱን ትከፍቱታላችሁ። ከዛ በኋላ እንዲህ ከከፈታችሁ በኋላ እዚህ ላይ አናላይዝ የሚለውን ትነኩታላችሁ። ከዛ አናላይዝ የሚለውን ከነካችሁ በኋላ እዚህ ከርሰሩን በቴብልስ በሚለው ላይ ስታስቀምጡ እዚህ ካስተም ቴብል የሚለውን በቀኝ በኩል ያመጣል። ከዛ በኋላ እሱ ላይ አንዴ ክሊክ ታረጉታላችሁ። ከዛ በኋላ ወደዚህ ያመጣችኋል። ወደዚህ ሲያመጣችሁ ቦርዱን አምጥቶላችኋል። ከዛ በኋላ ቦርዱን ካመጣችሁ በኋላ እዚህ በዚህ በኩል ቫሪያብሎች አሉ። በዚህ በኩል ይሄንን ቦርድ አምጥተዋል። እዚህ ጋር ኖርማል የሚልና ኮምፓክት የሚል አለ። ኮምፓክት በሚለው ላይ ታስቀምጡታላችሁ። ላይ በኩልም ደግሞ ቴብልስ፣ ታይትልስ፣ ቴስት፣ ስታቲስቲክስ የሚል አለ፣ ኦፕሽን የሚል አለ። በእነሱ ውስጥ ገብታችሁ ብዙ ነገር ማስተካከል ትችላላችሁ። ከዛ በኋላ ምንድነው የምታረጉት? የፈለጋችሁትን ያክል ቫሪያብሎችን ድራግ ኤንድ ድሮፕ ታረጉታላችሁ ማለት ወደ ቦርዱ ይዛችሁ ድሮፕ ታረጉታላችሁ ማለት። ስለዚህ አራት ቫሪያብሎችን ድራግ ኤንድ ድሮፕ እናረጋለን። ከዛ በኋላ ድራግ ኤንድ ድሮፕ እናድርግ። ከዛ ድራግ ኤንድ ድሮፕ ካደረግን በኋላ ምንድነው የምናደርገው? እዚህ ጋር በሁለት መንገድ የምናስተካክለው ነገር፣ አንደኛ እዚህ ጋር ሰመሪ ስታቲስቲክስ የሚል አለ። ሰመሪ ስታቲስቲክስ የሚለው ላይ አንዴ ክሊክ አድርገን ከገባን በኋላ እዚህ ጋር ይሄንን ባዶ ቦታ ያመጣል። ከዛ እዚህ ጋር ያሉ ፍሪኩዌንሲዎችን ፐርሰንቶችን ማስተካከል እንችላለን። ሁለተኛ መንገድ ምንድነው? እዚህ ጋር አንዱ ቫሪያብል ላይ መተን ደብል ክሊክ እናደርጋለን። ከዛ ወደዚህ ራሱን ይከፍትልናል ማለት ነው። ስለዚህ ከዛ በኋላ ምንድነው የምናደርገው? እዚህ ጋር ከዛ ዙም አድርጌ ላሳያችሁ ብዬ ነው። እዚህ ጋር ካውንት የሚለው ባይ ዲፎልት ወደዚህ አለልን። ስለዚህ ፍሪኩዌንሲ አለ ማለት ነው። ስለዚህ ሌላኛው እዚህ ባይ ካውንት በሚለው ፊት ለፊት ላይ ፕላስ አለ። እዚህ ጋር የተደረደሩ ነገሮች አሉ። እናንተ መስራት ከፈለጋችሁ ሎወር ክላስ ሊሚትስ ፎር ካውንት፣ አፐር ክላስ ሊሚትስ ፎር ካውንት፣ ስታንዳርድ ሬት ፎር ካውንት እያለ የምትፈልጓቸው ነገሮች ከሆኑ ቲክ አድርጋችሁ በዚህ ይሄንን ምልክት ነክታችሁ ወደዚህ shift ታረጉና ትሰራላችሁ። እኛ በፍሪኩዌንሲውን ብቻ ስለሆነ የፈለግነው ፍሪኩዌንሲውን ከሱ ወስደናል፣ ባይ ዲፎልት ወስዶልናል። ሁለተኛ እዚህ ሮ በሚለው ላይ ሮ ፐርሰንት የሚል አለ፣ ኩሉሜን ፐርሰንት የሚል አለ። ከሁለቱ አንዱን በፈለጋችሁት ላይ ክሊክ ታረጋላችሁ ፊት ለፊት ባለው። ከዛ እሱ ላይ ፊት ለፊት ባለው ፕላሱን ስትነኩት ሮ ፐርሰንት የሚል አለ። እሱን ነው የፈለግነው። እሱን ወደዚህ shift እናረጋለን። ከዛ በኋላ ምንድነው የምናደርገው? shift ካደረግን በኋላ apply for all የሚለውን እዚህ ጋር apply for all የሚል አለ። apply for all የሚለውን ክሊክ እናደርግና ክሎዝ አድርገን እንወጣለን። ከዛ በኋላ እዚህ ጋር በኦሮ እንዳለ ቼክ ማድረግ አለባችሁ። በኦሮ ስለሆነ እንትን ያደረግነው። ከዛ በኋላ ምንድነው የምናደርገው? እዚህ ጋር ኦኬ የሚለውን ክሊክ እናረጋለን። ከዛ በዚህ መልኩ ያመጣልናል ማለት ነው። ፍሪኩዌንሲውንም ፐርሰንቱንም ያመጣልናል ማለት ነው። ስለዚህ አሁን ለምሳሌ የኔ ሳምፕል ሳይዝ 317 ነው። ለምሳሌ ይሄንን ሲደምሩ ማርታል ስታተስ ላይ ያለውን 317 ያመጣልናል። ፐርሰንቱንም ይዩት፣ ሁሉንም ነገር ይዩት። ስለዚህ የአራቱንም ቫሪያብል በዚህ መልኩ አስቀምጦልናል ማለት ነው። ስለዚህ እናንተ በተመሳሳይ ጊዜ የምትፈልጓቸውን ቫሪያብሎችን እንዲህ አድርጋችሁ መጠቀም ትችላላችሁ። ሌላኛው በተለመደው መንገድ እንዴት ነው የምንሰራው? አናላይዝ በሚለው እንገባለን። ከዛ በኋላ ዲስክሪፕቲቭ ስታቲስቲክስ የሚል አለ። እሱ ላይ እንገባለን። ከዛ በኋላ ፍሪኩዌንሲ የሚል አለ። ፍሪኩዌንሲ የሚለው ላይ ስንገባ ወደዚህ ያመጣናል። ስለዚህ የምንፈልገውን ቫሪያብል ላይ ክሊክ እናደርግና ወደዚህ shift እናረጋለን። ይሄንን ምልክት ነክተን ማለት ነው። ከዛ በኋላ እዚህ ስታቲስቲክስ የሚል አለ፣ ቻርት የሚል አለ። ስታቲስቲክስ በሚለው ላይ እንገባና የፈለጋችሁትን ለምሳሌ ሚን፣ ሞድ፣ ሚዲያን፣ ሰም የምትፈልጉ ከሆነ ፐርሰንታይል የምትፈልጉ ከሆነ እነሱን ክሊክ ታረጉና ኮንቲኒው አድርጋችሁ ትወጣላችሁ። ከዛ እኔ ደግሞ እዚህ ጋር የሚፈልገው ቻርት አለ፣ ባር ቻርት አለ፣ ፓይ ቻርት አለ፣ ሂስቶግራም አለ። ፓይ ቻርት ላይ እንዳስቀምጥልኝ ፈልጌዋለሁ። እዚህ ቻርት ቫልዩን ደግሞ በፍሪኩዌንሲ ወይ
በፐርሰንቴጅ የሚለውን ነገር በፐርሰንቴጅ እንዲያስቀምጥልኝ ፈልገዋለሁ። ከዛ ኮንቲኒው ብዬ እወጣለሁ። እዚህ ኦኬ የሚለውን ከመንካቴ በፊት ዲስፕሌይ ፍሪኩዌንሲ ቴብል የሚለውን ቲክ እንዳደረገ ቼክ ታደርጋላችሁ። ከዛ በኋላ ኦኬ ትሉና ወደዚህ ያመጣናል ማለት ነው። ከዛ በኋላ በዚህ መልኩ ሪዛልቱን አምጥቶልናል። ከዛ በኋላ እዚህ ጋር ሪዛልቱን ካመጣልን በኋላ እዚህ ፓይ ቻርቱን ካስተማይዝ ማድረግ እንችላለን። ፓይ ቻርቱን ደብል ክሊክ አድርገን ካስተማይዝ ማድረግ እንችላለን። ካልሆነ ራይት ክሊክ አድርገን ካስተማይዝ ማድረግ እንችላለን። ደብል ክሊክ አድርገን ወደዚህ ያመጣልናል። እዚህ ፋይል ኤዲት ቪው የሚል አለ፣ ኦፕሽን የሚል አለ፣ ከዛ ኤሌመንት የሚል አለ። ኤሌመንት በሚለው ላይ በጣም አስፈላጊው ነገሩ ያው ብዙዎቻችን የምንፈልግ ነገር ነው። እዚህ አሁን ለምሳሌ አረንጓዴ ላይ ስንት ፐርሰንት ነው፣ ቀይ ላይ ስንት ፐርሰንት ነው፣ ሰማያዊ ላይ ስንት ፐርሰንት ነው የሚለውን ነገር እንዲያስቀምጥልን ብዙ ጊዜ ስለምንፈልግ እሱን እናደርጋለን ማለት ነው። ከዛ ኤሌመንት በሚለው ላይ ክሊክ አድርገን ዳታ ሌብል ሞድ እና ሾው ዳታ ሌብል የሚል አለ። እሱ ላይ ሾው ዳታ ሌብል የሚለው ላይ እንገባና ከዛ በኋላ ይሄው ሾው አድርጎልናል ማለት ነው። አውቶማቲካሊ ሾው አድርጎልናል። እዚህ ጋር ባይ ዲፎልት አውቶማቲክ የሚል ስላለ ማለት ነው። በእናንተ ላይ ካልመጣ ካስተማይዝ ታረጉና አፕላይ የሚለውን ስትነኩት ያመጣል ማለት ነው። ስለዚህ ከዛ በኋላ በዚህ መልኩ ካስተማይዝ ማድረግ ትችላላችሁ። ሳይዙንም ከለሩንም መቀየር ትችላላችሁ ማለት ነው። ለዛሬ ያለኝ ይሄ ነው። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ባይ ባይ።